መዳም ቤት ያላችሁ እህቶቼ ሶስት ማሳሳት የሌለባችሁ ነገሮች በጭራሽ ለመዳማችሁ መናገር ወይ ማድረግ የሌለባችሁ ነገሮች፣ አንደኛ መዳማችሁ ጋር ደሞዛችሁን አለማስቀመጥ፣ ሁለተኛ በኢትዮጵያ ምንዛሬ ስለ ደሞዛችሁ ለመዳም አለመናገር ወይ ደግሞ የመሄጃ ጊዜያችሁን አለመናገር፣ ሶስተኛ ብር እሷ ጋር እያላችሁ ይህንን ገዝተሽ አምጭልኝ ማለት ማቆም አለባችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድ የአገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። ውዶቼ ሁሌም ኑሩልኝ። በጣም ነው የማመሰግነው ሰብስክራይብ ያደረጋችሁኝ እህቶቼም ወንድሞቼም ሁላችሁንም። አሁንም ላይክ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ የዛሬ ቪዲዮ ደግሞ ሶስት አዳዲስ ሆናችሁ ያው የቆያችሁ ልጆች ታውቃላችሁ። ይህ ቪዲዮ ለአዳዲሶች ነው። አዲስ ወደ አረብ ሀገር የመጣችሁ እህቶቼ የማታውቁ ከዚህ በፊት አረብ ሀገር ያልቆያችሁ አዲስ ወደዚህ የመጣችሁ ያላችሁ እህቶቼ ለእናንተ ነው። ነባሪ የሆናችሁ ደግሞ ሰብስክራይቦችም ሌሎቹም ደግሞ ይህ ቪዲዮ እንደደረሳችሁ ላይክ ሼር በማድረግ ለሌሎቹ እንዲደርስልኝ አድርጉልኝ እላችኋለሁኝ። ሶስት መዳም ቤት ሆናችሁ በተለይ አዲስ ሆናችሁ ማስራት የሌለባችሁ ስህተቶች፣ አንደኛ በጭራሽ መዳም ጋር ብራችሁን እንዳታስቀምጡ እህቶቼ እባካችሁ። እንደው አደራ ደሞዛችሁን ተሳስታችሁ አስቀምጭልኝ፣ በሚቀጥለው ወር ነው የምወስደው ወይ አንቺ ጋር ይሁንና በኋላ ትሰጭኛለሽ፣ በቃ አንቺ ጋር ይጠራቅምልኝ። እባካችሁ እህቶቼ ይሄንን ስህተት በጭራሽ ማስራት የለባችሁ። በጭራሽ በቃ መሳሳት ከሌለባችሁ ህይወታችሁ ላይ መጫወት ካልፈለጋችሁ ይህንን ነገር እንዳታደርጉ። አውቃለሁ ብዙ ችግር ሊኖር ይችላል። እኔ ኢትዮጵያ ከላኩኝ ይጨርሱብኛል፣ ኢትዮጵያ ደግሞ በምን ልካለሁ ወይ ደግሞ ግማሹን እሷ ጋር አስቀምጬ ግማሹን ወደ ኢትዮጵያ ልካለሁ ብላችሁ እህቶቼ እባካችሁ እንዳትሳሳቱ። ይህንን በፍጹም ማድረግ የለባችሁም። ለምን ካላችሁኝ እህቶቼ ብር አይደለም የማናቃቸውን አይደለም በአመልም በጸባይም በቋንቋም በምንም በመልክም ሳይቀር ከኛ የተለዩ ሰዎች ይቅርና ገንዘብ በዚህ ሰዓት ከእናትና ከአባት ከቤተሰብ እያጣላን ነው። እያያችሁት ነው፣ እየሰማችሁት ነው፣ በአይናችሁ በጆሮአችሁ ሁሉ ነገር እየተመለከታችሁ እያዳመጣችሁ ነው። እህቶች እባካችሁ ገንዘብ አይደለም ባዳን አይደለም አንድን አሰሪ ከገዛ እናትና አባት ያጣላል። እና እህቶች እባካችሁ አደራ ብዬ የምነግራችሁ ደሞዛችሁን መዳማችሁ ጋር እንዳታስቀምጡ። እንደው እኔ ደሞዝ ሲጠራቀምልኝ እንድጠራቀምልኝ እፈልጋለሁ። የ2 ወር የ3 ወር የ4 ወር የ5 ወር አድርጌ ነው መላክ የምፈልገው። ወይ ደግሞ አንዳንዶቻችሁ ደግሞ ጭራሹኑ እኔ እሷ ጋር ይሆንልኝ ደሞዜን መላክ ስለማልፈልግ አንድ ፊቱን ሲሄድ እቀበላሉ ብላችሁ የምታስቡ እህቶቼ እባካችሁ ይህንን ነገር እንዳታደርጉ። እኔ ምክንያት ስላለኝ ነው እነግራችኋለሁ። መጨረሻ ላይ እኔ ማቀው እውነተኛ ታሪክ መጨረሻ ላይ እነግራችኋለሁ። እኔን ቪዲዮ እስከ መጨረሻ ማዳመጣችሁን እንዳትረሱ እና አደራ የምላችሁ ደሞዛችሁን። እኔ መዳሜ ጥሩ ሰው ናት፣ ምስኪን ናት፣ ደግ ናት፣ በጣም ነው የምታስብልኝ፣ የሰው ሀቅ አትፈልግም። ኖ አትሳሳች እህቴ። ማንም ሰው የሰውን ገንዘብ ሲያጠፋ እናት አባትሽም እኮ እናት አባትህም እኮ የማንም ሰው መጥፎ ሆኖ ሳይሆን ብር ያስቀምጣሉ። ገንዘብ ግን እራሱ ገንዘብ ጠፊ ስለሆነ ስለሚጠፋ ከእጃቸው ያኔ ግን ስጠራቀም ስበዛ ሴጣን በመሃል ይገባና ሰውና ሰውን ያጣላል። የፈለገ ጥሩ ሰው ይሁንና ገንዘብ ሰውና ሰውን ያጣላል። ሳያውቁ ሊያጠፉ ይችላሉ። ሳያውቁ ያ ብር ሊበዛባቸው ይችላሉ። አንቺ በምትፈልግበት አንቺ ማውሰድ በምትፈልግበት ጊዜ ያ ብር ላይገኝ ይችላል። ያኔ ግን ላቤ ነው አምኜ አንቺ ጋር አርጌ እንዲህ አርጌ
እህቴ ያኔ የትኛውም ህግ ላንቺ አይሰራም። አሁን አይታችሁት ከሆነ እንደ በፊቱ ራሱ አይደለም። አሁን ሰው ቤት የሚሰሩ እህቶች አሁን ምንድነው የሚደረገው? ደሞዛችሁን ስትወስዱ ወረቀት ይመጣላችኋል፣ ትፈርማላችሁ ደግሞ ስትቀበሉ። እኔ ደሞዜን ተቀብያለሁ። ይሄ ለምን መጣ? በሰሪና በአሰሪ ችግር እንዳይፈጠር፣ እንደዚህ አይነት ችግር በብዛት ስለተፈጠረ እና እናንተ ፈቅዳችሁ ፈልጋችሁ ያለምንም ማስረጃ ወስዳችሁ እሷ ጋር የምታስቀምጡ ከሆነ አንድ ቀን እኔ አላቅሽም የምን ብር ብትልሽ የትኛውም ህግ አይደርስልሽም ውዷ እህቴ። እና እባካችሁ ደሞዛችሁን እነሱ ጋር ማስቀመጥ አቁሙ አደራ። በቃ ለምን? ሁለተኛው ደግሞ ምንድነው ስለ ደሞዛችሁ መጠን በኢትዮጵያ እኮ ደሞዝ የኔ ደሞዝ ይሄን ያህል ነው፣ እንደዚህ እኮ ስመነዘር በኢትዮጵያ ይሄን ያህል ነው እና አንቺ ጋር 2 ዓመት ቢሰራ 3 ዓመት ቢሰራ እንዲህ አድርጌ እኮ መሄድ ይፈልጋለሁ ብላችሁ ለመዳማችሁ እንዳታወሩ እባካችሁ፣ እንዳታወሩ። ይሄ ነገር ብዙ ሰው ላይ ችግር እየፈጠረ ነው እና ማውራት የለባችሁም። በቃ ደሞዝሽ ስንት ነው የሆነ ነገር በቃ ነገሯት አነሳ አርጋችሁ። ለምን ይላሉ? ገንዘብ ነዋ፣ ገንዘብ እኮ ነው። እኔ ቤት እኮ ስራ የለም፣ እኔ ቤት እኮ እንደዚህ ስለሌለ አሁን እሷ በእንደዚህ ወስዳ እንደዚህ ስላለ በቃ እንደ ሌላ ነገር ልታስባችሁ ትችላለች። ይባስ ብለ ደግሞ ስራም ልታበዛባችሁ ሌላ ቦታ ራሱ ወስዳ ልታሰራችሁ ትችላለች። እና ስለ ደሞዛችሁ መጠን እኔ ደሞዜ ይሄን ያህል ነው ብላችሁ ኢትዮጵያ ስመነዘር እንደዚህ ነው የሚሆነው ብላችሁ እንዳታወሩ። እና እህቶቼ ሶስተኛው ደግሞ ምንድነው? ደሞዛችሁ ዲዮላችሁ መዳማችሁ ለናንተ ሻምፖም ሆነ ቅባት፣ ቫዝሊን፣ አንዳንድ ነገሮችን በቃ ለኛ የሚያስፈልገንን ነገሮች የማትገዛላችሁ ከሆነ ወይ ደግሞ የምትገዛላችሁም ይሁን ማትገዛላችሁ ከሆነ የሆነ ነገር ማግዛት ስትፈልጉ ዝም ብላችሁ ለሷ ማዳም ይሄንን እፈልጋለሁ በብሬ ይሄንን ይዘሽልኝ ነይ አትበሏት እባካችሁ፣ አትሳሳቱ። ለምን መሰላችሁ? ሁሉም ሰው አቀኛ ነው ማለት አይደለም። ሁሉም ሰው ደግሞ የኛን አቅም አይቶ በአቅማችን የሆነ ነገር ይገዛልኛል ብላችሁ እንዳታስቡ። እኛ ወተን ራሳችን ብንገዛ አቅማችን አውቀን ገንዘቡ አነስ ያለውን ገዝተን እንመጣለን። ግን ለሷ እኔ ይሄንን እፈልጋለሁ ይሄንን ግዥልኝ ካልሽ ሄዳ የተመቻትን እሷ የሚመቻትን ወይ ደግሞ ያየችውን ወይ ደግሞ ያን ያልም ላይሆን ይችላል ይዛ መጣ ቁጭ ልታደርግ ትችላለች። የወሩ መጨረሻ ላይ ብሬን ስትይ ደግሞ እንዴ ብርሽን እኮ ባለፈው ሳምንት የዛሬ 15 ቀን ሻምፖ ገዝቼልሽ፣ ቅባት ገዝቼልሽ፣ ምንጥስዬ ገዝቼልሽ ልትል ትችላለች። እና ይሄ ትልቅ ስህተት ነው። ለምን ለማውጣት ራሱ የማይመቻችሁ ከሆነ ማትወጡ ከሆነ እናንተ የሆነ ገንዘባችሁን ከተቀበላችኋት በኋላ የተወሰነ ብር ትሰጧትና እኔ በዚህ ብር ይሄ ብር በምችለው እንደዚህ አይነት ዕቃ አምጭልኝ ብላችሁ ካሹን አውጥታችሁ የራሳችሁን ብር ስጧት እንጂ እሷ ጋር ያለውን ደሞዝ ከና ያልተቀበላችሁ ከብሬ ላይ ይሄንን ገዝተሽ አምጭልኝ ማለት ማቆም አለባችሁ። ያ ነገር ትልቅ ስህተት ነው። ማን እንደ አይኔ አይደል የሚባለው? ስለዚህ ማን እንደ ራስ አንቺ ስለምታውቂው ያ ብር ምን ያህል እንደሚሆን ምን ያህል እንደሚጎዳሽ፣ ስለዚህ እሱን አንቺ ማወቅ አለብሽ። እና ቀድሜ መግቢያ ላይ እንዳልኳችሁ ብራችሁን እሷ ጋር እንዳታስቀምጡ። እኔ የማውቀው ታሪክ እውነተኛ ታሪክ ስላለ ነው ያልኳችሁ። እኔ እዚህ ሀገር አንድ ልጅ አለች እና ለ2 ዓመት ደሞዟን አልተቀበለችም። እዛ ኢትዮጵያ ችግር ስላለበት ለምን በፊት ሰርታ ኢትዮጵያ ላይ በጣም ብዙ ብር ስለተበላች እኔ በቃ ከዚህ በኋላ አልክም አንተ ጋር ይቀመጥልኝ ትለዋለች አሰሪዋን። ከዛ እሱ ደግሞ በቃ ከሚስቱ ጋር ተግባብተው ይቀመጥልሽ፣ ሲሄድ ግን መውሰድ እፈልጋለሁ፣ ሲሄድ በእጄ ይዤ መሄድ ስለምፈልግ እናንተ ጋር ይቀመጥልኝ ትልና 2 ዓመት ትሰራለች። በየወሩ ደሞዟ እነሱ ጋር ነው ያለው።
ልክ 2 ዓመቷን ስትጨርስ ወደ ኢትዮጵያ ልትሄድ ተመልሼ እመጣለሁ፣ በቃ ተመልሰሽ ትመጫለሽ፣ ችግር የለውም ምናምን አሏት። ከዛ እቃዋን አዘጋጅታ ትኬት ግዙልኝ፣ ይሄን ግዙልኝ አለች። የሆነ የተወሰነ ነገር ተገዛላት። ከዛ ያላትን ደሞዝ አለኝ ብላ ተነስታ ኤርፖርት ትሄዳለች። እዛ ስትሄድ ደግሞ ሰውየው እውነትም ፈርመው ቼክ ሰጥቷታል። ይሄ ነው ያንቺ የ2 ዓመት ደሞዝሽ ይሄ ነው በቃ እንኪ ብሎ ወረቀት ሰጥቷታል የደሞዟን። ከዛ በቃ ተሰጠኝ፣ እኔ ቼክ ስለተሰጠኝ ኢትዮጵያ ሄጄ ያወጣዋለሁ ምናምን ብላ ጨራርሳ ወደ ኤርፖርት ትሄዳለች። ታውቃላችሁ ኤርፖርት ውስጥ ስትገቡ ደግሞ ብዙ ነገር አለ። በተለይ እንደዚህ ኮንትራት ስትመጡ ብዙ ነገር ቼክ የሚደረጉ ነገሮች አሉ። ቼክ ትደረጋለች። ከዛ ቼክ ስትደረግ ይሄ የምን ወረቀት ነው? ከዛ ስትባል ደሞዝሽ ይከፈልሻል ብሎ የሆነ ሰው ትጠየቃለች ማለት ነው። አዎ ይከፈለኛል። 2 ዓመት ጨርሰሽ ነው? አዎ ትመለሻለሽ? አዎ እመለሳለሁ። ከዛ ግን እኮ ካንስል ተደርግሻል፣ ጨርሰሻል ቪዛውን ምናምን ነገር በቃ ማውጫ ሌላ የለሽም፣ ቪዛሽ በእንደዚህ አይነት ቀን ነው የሚያልቀው ተብሎ ስነገራት እንዴ ይሄውና ደሞዝ ይሄ ምንድነው ወረቀቱ ካሽ የተሰጠኝ የ2 ዓመት ደሞዜ ብላ ስትነግራቸው በጣም ግራ ተጋቡ። ያ ወረቀት ምን ቢሆን ጥሩ ነው? የማብራት ቢል ነው። ማብራት የወሩ ሲመጣባቸው የሚሞላበት የሚከፈልበት ቢል ነው ሰብስቦ ይሰጣት ማለት ነው። እስኪ አስቡት እናንተ በሷ ቦታ ሆናችሁ 2 ዓመት በታማኝነት ሰርታችሁ ደሞዛችሁ በተገላብጦሽ የማብራት ቢል ሰው ሲሰጣችሁ ምን ያህል የሰው ልጅ እንደሚጎዳ ምን ያህል ችግር እንደሚፈጠር። ከዛ እሱ እዛ አደረሳት። በቃ ሄደችልኝ እያለ እየተደሰተ ይሆናል እንግዲህ ወደ ቤቱ ሄዶ ይሁን። ከዛ በቃ ቼክ ይደረጋሉ። እነዚህ ደግሞ አይለቁትም። የምን ደሞዝ እኮ የማብራት ነው ቢል ነው የተሰጠሽ እሱ አይደለም። ከዛ ወረቀቶቹ ቼክ ሲደረግ ሀቋ ሊወጣ ስለሆነ ይበሱ ስም ነው ስሙን አገኙት። ከዛ ወዲያው በቃ አፈላለጉት። ልጅቷንም የአንዳንድ መረጃ ሲጠይቋት ተናገረች። እሷም አልተሳፈረችም። እዛው ያዟት። ተመልሳ መጣ። ሰውየው እስር ቤት ገባ። የ2 ዓመት ደሞዟን ተቀበሉላት። እሱንም ሀቋ ስለሆነ ምስኪን ስለሆነች እሱንም ደግሞ ከተንከራተተች በኋላ ማክፈል አይችልም ተብለው መኪና ነበረች እሷ እስከምትሸጥ እና እህቶቼ ከእንደዚህ አይነት ስህተት አላህ ይጠብቃችሁ። ራሳችሁን ጠብቁ። እንደዚህ አይነት ውጣ ውረድ ውስጥ ከማግባታችሁ በፊት እባካችሁ ስለ ራሳችሁ አስቡ፣ ስለ ነገያችሁ አስቡ። በዚህ ሰዓት በዚህ ዘመን ባለንበት ጊዜ ላይ አይደለም ባዳ አይደለም አንድ አሰሪ አይደለም የማናቃቸው ባዳ ለእኛ ታማኝ ሆኖ ደሞዛችን እነሱ ጋር አጠራቅመን ልዘጡን ይቅርና የገዛ ቤተሰቦቻችንም ወደ አውሬነት እየተቀየሩብንና እህቶቼ እባካችሁ ተጠንቀቁ። ከነዚህ ነገሮች ራሳችሁን ጠብቁ። ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።